እንዳይርቀኝ ደስታ በመንፈሴ እንዳልዝል ያሸዋ ረገዘች በምንዋ ነው የምታረግዘው? ያርግላት አንድ ልጇን ይዛ ከምትንቀጠቀጥ በቃ የምፈልገው እንዳልኩህ ነው። አላውቅም አሁን ላይ ይሄ ቢሆን ምለው ነገር የለም። ፍላጎቴ ግን በቃ አብሮን እንደድሯችን ብንኖር ደስተኛ ሆኖ ባየው ደስ ይለኛል። ጥሬ ጤቀኙን ቀርቦ እያልኩ ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ። እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች። ቢፈቀድና ማለት ነው ጅቡቲ መግባት ቢፈቀድ ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ በአፍ እንደሚወራ ብቻ ሳይሆን ሰላም እንደ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮ ተመልሼላችሁ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ ያደርጋችሁ ቤተሰቡን እንዲሁ ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ቪዲዮቻችንን ማየታችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። እኔ እኮ የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ የሚያክል ብሎኬት ፊት ለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? እንግዲህ ቤተሰቦች እንዳያችሁት ነው። አሁን የችላ የሚባል ነገር ራሱ አይደለም። አስቡት እንግዲህ ለማየት ለተሳናቸው ተብሎ የተሰራ መንገድ በራሱ መንገድ ላይ ጉድጓድ አለ፣ ከዛ ፊት ለፊቱ ዛፍ አለ። እንግዲህ የመግደል ሙከራ እውነታቸው ነው። እንዴት አይናችን እያየ ልቦናችን የቸልተኝነት የመጣው ይምጣ በሚል ነው እንጂ እንደዚህ አይነት አሰራር አግባብ አይደለም። ወይ ዛፉን ካልሆነ መንቀል ነው ጉድጓዱን መድፈን ነው እንጂ ከሰው ሕይወት ምንም የሚበልጥ ነገር የለም። ባለራይድ ያደረገኝን ወይም የሰራኝን ጉድ ልንገራችሁ። ማርያምን ሰልፍ ተሰልፈን መኪና የታክሲ እየጠበቅን ነበርና ሰዓቱ ሄዳ ለአራት ምናምን ጉዳይ ሆነ። ከዚህ ሰዓት በኋላ ታክሲ አይኖርምና አጋጅተን እንሄድ አሉ። ከዛ ጠራን ራይድ ተሳፈረንና ሰፈራችን ስንደርስ ከሰፈራ ትንሽ ይቀረዋል ማለት ታክሲዎች የሚያቆሙበት ጋር ስንደርስ ከፈልነውና ወራጅ አለ ምናምን ወረድን። ከዛ አይ ወደዛ ከሆናችሁ ኑ እንሂድ አለ። ከዛ እነሱ እዛው ስለሆኑ አይ እዚሁ ነን አሉና አይ እኔ ወደዛ ስለሆንኩ ለምን አልሄድም ብዬ መሳፈር። ከዛ ከየት ነው በዚህ ሰዓት አለ። በዚህ ሰዓት ከየት ነው ሲል ከስራ እየመጣው ነው አልኩት። ኦኬ ከስራ አሪፍ። እና ለብቻሽ ነው ወይስ ከቤተሰብ ጋር አለኝ። አይ ለብቻዬ ነው የምኖረው ምናምን አልኩት። ለብቻዬ ነው የምኖረው ምናምን። ከዛ ቡና አትጋብዥኝም አለ። ቡና እኔ ደግሞ ቡና ስለምወድ አይ አንድ ቀን እረፍቴ የሆነ ቀን ጋብዛለሁ ምናምን። አይ ዛሬ አላለም። እስኪ አስቡት፣ እኔ የፈለገ ደደብና ገገማ ሴት ብሆን እንዴት ነው አስባችሁታል? ከምሽቱ 4 ሰዓት ተኩል ምናምን ይሆናል። በዛን ሰዓት ቡና ምጋብዘው እንዴት አይነት ጭንቅላት፣ እንዴት አይነት ደደብነት፣ እንዴት አይነት የፈላበት ይሄኔ ሚስት ይኖረዋል። የፈላበት ሰው የሚሆን ነው በዛ ሰዓት ና ብዬ ብለው ራሱ ሊሄድ አረ ነገሩ ካለ ክፍያ ተሞዳምዶ ሊሄድ አስቦ ያልጋ የራት ከማውጣው እናትን እንደዚህ ወይኔ በስማም እንዴት እንደተናደርኩ ልኩን ነው የነገርኩት። ወንዶች አንዳንድ ባለጌ ወንዶች ግን እንዴት ነው የምታስቡት?
በቃ ሴት ልጅ ዝም ብላ እንኩመ ሚካኤል ነች እንዴ? ዝም ብላ የምትሰጣችሁ ለእናንተ እንዴ? አዎ በእርግጥ እንትን ይሄ ሴቶች የሚቆሙበት ቺሺኒያ ምናምን ቢሄድ አስባችሁታል? የሴት ያወጣል። አሁን እሱን ሴት ማድረጉ ነው። አሁን ባለጌ፣ እውነት ባለጌ። ግን እንደዚህ አይነት አስተሳሰብ ያላችሁ ወንዶች አስተሳሰባችሁን ቀይሩ። ሴት ልጅ እንኩ በሚካኤል አይደለችም። ለሁሉም ሰው እንደ ለቅሶ ቤት ንፍሮ አታዘግንም። እሺ ያው እንግዲህ ቤተሰቦች እንዳያችሁት ነው። አንዳንድ እንደዚህ ከልክ ያለፈ አይነት አፍጥጠው እንግዲህ ምን እንደሚባል አላውቅም። ወንዶች ግን አንዳንዴ እኛም ሴቶችም የሆነ እላፊ የሆነ ጥያቄ አሁን ብቻሽን ነው የምትኖሪ ከቤተሰብ ጋር ምናምን እዛው ድንገት አውቋት እንደዚህ አይነት ጥያቄ ራሱ መመለስ አይጠበቅባትም። አንዳንድ ነገሮች ለጨዋታ ምናምን ሊወራ ይችላል። ግን እንደዚህ አይነት አሁን ብቻሽን ነው የምትኖሪ ወይስ ከቤተሰብ ጋር ምናምን አይነት ጥያቄ ዛሬ ላወቅነው ሰው የሚሰጥ አይነት ምላሽ አይደለም። እና አንዳንድ ራይት ሹፌሮችም እባካችሁ እንደዚህ አይነት ነገሮችን አቆሙ። አንዳንድ ሴቶችም ደግሞ ባውንደሪያችሁን አስከብሩ። ቀኙን ቀርቦ እያልኩ ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ እኔ የእውነት ደወለ እንዴ ወይ ስንጣላ ከሰው ጋር ይሄ ወንጀል ነው ትላ ስናፈቅርም ተይ ትላላችሁ። ምን ነው ጋይስ እኛ ምን እንሆንላችሁ እዚህ ሚዲያ ሃይ ሰው ተታደባችሁ ብላችሁ ክስ ፍቅር ያዘን ስንልም ተይ አይባልም። እና ምንድነው የሚባለው ታዲያ? ምን ልንሆን እዚህ ምድር ላይ የምንኖረው እንጂ ታው እንጂ ጋይስ እንዴ ማውራውን ነገር ልታሳጡኝ ነው እንዴ? ስሜቴን እንኳን አልናገርም። እስቲ በዚህ ልከሰስ፣ እግዚአብሔርን ልከሰስ ተይ ልጅ ሌላ ሶተዳይ ጥፋተኛ ካላረገኝ ዳኛ የኔስ ፍላጎቴ ጥፋተኛ ካላረገኝ ዳኛ የኔስ ፍላጎቴ ከወዳጅ ነውና ጤፍማኛ የልቤን ሁሉ ሩቅ ይመኛል ሳልምን ጉሴት ያሰኘኛል አድግም ዘውዳለ በልቤ አድግም ዙፋና ነው ልቤ ያው እንግዲህ ቤተሰቦች እንደሰማችሁት ነው። ክሱ ወደ ፍቅር ተቀይሮባታል። ሲከሳት እንግዲህ እሱ ክስ ይዞ ነው የሚዞረው። እኔ ፍቅር ብላለች። እንግዲህ አንዳንዴ ፍቅር ማምጫ አይታወቅም። የእውነት ከሆነ እንግዲህ ያርግልሽ። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በንጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። ያው እንግዲህ ቤተሰቦች እንደሰማችሁት ነው። በጣም አሳዛኝና የሚያሳዝን አይነት አጋጣሚ ነው። የልጁ እንግዲህ በዚህ እድሜው እንደዚህ መፈተን በጣም ከባድ ነው። እንግዲህ የእናቱን ሬሳ ቤት አስቀምጦ ጠዋት ተፈትኖ ከሰዓት ቀብሯት መጥቶ ድጋሚ ወደ ፈተና በጣም ትልቅ ፈተና ነው። ከእድሜው በላይ የሆነ ግን
ቢሆንም የተቻለውን በሙሉ ጉርሻን ፒች ላይ ምናምን ድጋፍ እየተደረገለት ይገኛል። ሁላችንም የራሳችንን ድጋፍ ብናደርግለት የእናቱንም ነፍስ ባይመለስ ግን ራሱን እንኳን የሚያስተምርበት የሚቋቋምበትን ነገር ብንፈጥርለት አሪፍ ነው። ያሹ አረገዘች። በምኗ ነው የምታረግዘው? ያርግላት። አንድ ልጇን ይዛ ከምትንቀጠቀጥ ብታረግዝ ጥሩ ነው። ሁለተኛ ስደግም ትረጋጋለች። ልጅ የሰደበልኝ ሰው ይቅርታ አላረግም። አንድ ልጅ ስላላት ብርቅ ሆኖባት እኮ ነው። ያው እንግዲህ ቤተሰቦች እንደሰማችሁት ሊያሹ እርጉዝ ነች የሚባል ወሬ እየተናፈሰ ይገኛል። እውነት ግን አይሁን እኔ እንጃ። ግን እስኪ የተባለበት ምክንያት አንድ ቪዲዮ አለ፣ እሱ ነው ያው ያው እንግዲህ ቤተሰቦች እንዳያችሁት ነው። ያው የእውነት እርጉዝ ሆናም ሊሆን ይችላል ላይሆንም ይችላል። ግን የሚኬ ለምሳሌ እያሻሸች ወዷን ስትነካ ምናምን ሰዎች ወደ ውስጥ ጽንስ ቢኖር ነው ምናምን ነገር ብለው ነው እንግዲህ ይመስለኛል ከዚህ ቪዲዮ ጋር አገናኝተውት ነው። የእውነት ከሆነም እንኳን ደስ አለሽ፣ ካልሆነም ጊዜውን ጠብቅ ይሆናል። በቃ የምፈልገው እንዳልኩህ ነው። አላውቅም አሁን ላይ ይሄ ቢሆን የምለው ነገር የለም። ፍላጎቴ ግን በቃ አብሮን እንደ ድሯችን ብንኖር ደስተኛ ሆኖ ባየው ደስ ይለኛል። ደስተኛ አለመሆኑን ስላየሁት ነው። በጣም ተጽዕኖ ተደርጎበት ነው ያየሁት። ምክንያቱም ያኔ እንዳልኩ ሶሻል ወርከሮቹ የስነ ልቦና የሚያዩ ቢሆኑ ኖሮ ልጄን ያዩት ነበረ። የሆነ ተሞልቶ የመጣ ልጅ ነው የነበረው። የሆነ እንደዚህ በል ምናምን ተብሎ ነው የመጣውና በምንድን ነው ሲያጠኑት ብዬ ግራም የገባኝ ለዛ ነው። በጣም ተጽዕኖ አንዷ እንዲያውም በጣም ጥሩ ሴት ነች። ከሁለቱ አንዷ ልጁ ላይ በጣም ተጽዕኖ ተደርጎበታል አለችኝ። አዎ ተጽዕኖ ተደርጎበታል። ፈልጎ አይደለም የሄደው። ፖሊሶቹ ሲወስዱት ከዚህ ከቤት መጥተው ሲያለቀስ ነው የወሰዱት። አልሄድም እያለና ይሄ በቃ እረፍት ደስታኝም ይሄ ነው እንጂ ደስተኛ ሆኖ ከአባቴ ጋር ነው መኖር ምፈል እውነት በእግዚአብሔር ፊት ነው ደስ ነው የሚለኝ። በቃ ይሄን የምጠላ እናት አይደለሁም። ያው እንግዲህ ቤተሰቦች ይሄንን ቪዲዮ እንዳያችሁት ነው የጆሲ ታዋቂው ዮሴፍ ገብሬ እንግዲህ የኔ ልጅ እሷ በሱ ነው አባቱ ምናምን ነገር ብላለች። እሱ ግን አባትነቱ እንዲታወቅ አይፈልግም። እንዲሁም ወስዶብኛል። ልጁ ደግሞ ከኔ ጋር መሆን ነበር የሚፈልገው። ተነጋግረን አብረን መኖር ብንችል ደስ ይለኛል፣ ካልሆነም ግን ልጁ ደስተኛ የሚሆነው ሆኖ ባየው ደስ ይለኛል ብላለች። አንዳንዴ ዝነኛም ሳንሆን ሊሆን ይችላል ባይ ኤኒ ሚንስ እንደዚህ አይነት ነገሮች ልጅ ሊፈጠር ይችላል ምናምን ነገር ግን ልጅን የሚያክል ነገር ልንፈቀው ልንክደው የምንችል ነገር አይደለም እና እናትየዋ እንዳትታወቅ ምናምን አይነት ነገር ብሎ ልጅን ማሳደግ አግባብ ነው ብዬ አላስብም። ይሄ እንግዲህ ያው ውስጥ ያለውን ነገር እኛ በደንብ ባናቀም ከላይ በሰማ እንትን ልጅን ብቻ ወስዶ እናትን መተው እናትና ልጅን መለያየት ምናምን አግባብ ነው ብዬ አላስብም። የእናንተን ሀሳብ እስኪ ኮሜንት ላይ ነገሩ። ቢፈቀድና ማለት ነው ጅቡቲ መግባት ቢፈቀድ ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ በአፍ እንደሚወራ ብቻ ሳይሆን ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ እውነት እዚች ምድር ላይ ሲኦል ቢኖር ጅቡቲ ውስጥ ነው ሲኦል ያለው እና የሹፌር ሚስቶች ለአንድ ቀን ብቻ 2 ቀን ይጎዳሉ። ለአንድ ቀን ብቻ መንግስት ፈቅዶልን ያለ ፓስፖርት ጅቡቲ ገብቶ ቢያዩ ከዛ በኋላ ለባላቸው ያለው ክብር እንዴት እንደሚያመጣ ሊረዱ ይችላሉ። የሚረዱት ልክ በዚህ ልክ እንደሆነ ቢያውቁ ስለ እውነት እግዚአብሔር በሚያውቀው ላብ ነው
ጅቡቲ እጅግ በጣም አሁን ከባድ ነው ሙቀት ማለት ነው። እንደዚህ ሆነን ነው ልጆች የምናሳድገው። እንደዚህ ሆነን ነው ልጆች የምናስተምረው። እንደዚህ ሆነን ነው ድልቅቅ አድርገን ቤተሰቦቻችን የምናኖረው። እንደዚህ ሆነን ነው ዋጋ ከፍለን እነሱ ጥሩ ህይወት እንዲኖሩ፣ ጥሩ መኝታ እንዲተኙ፣ ጥሩ ምግብ እንዲበሉ፣ ጥሩ አየር እንዲተነፍሱ የምናደርገው። እንደዚህ ቀልጠን እንደዚህ ተንጠባጥበን። ግን አንዳንዶቹ ያማግጣል፣ ያመነዝራል፣ እንደዚህ ያደርጋል ይላሉ። በእውነት እናንተ የእኛ ሚስቶች የምንደክምበትን የምንለፋበትን ዋጋችንን አላወቃችሁ። ዋጋችን እጅግ በጣም ውድ ነው። በገንዘብ የማይተመን፣ በጉልበት የማይተመን፣ በምኞት የማይለካ ዋጋ ነው የምንከፍለው። አምረን ለብሰን ጸጉራችን ተስተካክለን ጺማችን ተስተካክለን እናንተ ጋር ስንመጣ ደልቶን ክትፎ ጥብስ እየበላን የምንመጣ ይሄ ቀን ነው። እንችለዋለን። የሌሊቱን ብታዩ እንዴት ማታ እንደምንሰቃይ መኝታ አቅቶን ብብታችን ጮማ ሰርቶ ስለ እውነት ላም ነው። እንግዲህ ይኸው ጸጉሬ ደረቅ ነው አይደል? ይሄ ነው የኛ ዋጋ፣ ይሄ ነው። አያችሁ? እና እንደዚህ ተንጠባጥበን ነው። ልጆቻችን አንዳንዴ አይታዘዙልንም፣ ሚስቶቻችን አንዳንዴ አይረዱም። ብዙ የሚጎላቸው ነገሮች ሊኖር ይችላል። እኛ እንደዚህ ሆነን ነው የምንበላው፣ እንደዚህ ሆነን ነው የምንፈጋው። ለአንድ ቀን ብቻ መታችሁ ብታዩ፣ በየመንገዱ ቆማችሁ ሾፌርን የምታስቸግሩ፣ ገንዘብ አምጣ የምትሉ፣ እውነት እኛ ያለንበትን እኛና ክርስቶስ ነው የምናውቀው። ለጊዜው ይበቃችኋል። የቱኝ እንደምቀርጽ ላቃላችሁ ጅቡቲ ውስጥ ይኸው ይሄ ነው እውነታው። ያው እንግዲህ ቤተሰቦች የልጁን ጥያቄ እንደሰማችሁት ነው። እንግዲህ የከባባድ መኪና ሹፌሮች የሚያሳልፉትን ቻሌንጅ ሁላችንም የምናውቀው ነን። ግን አንዳንድ ሚስቶች አሉ እንግዲህ የሚያሳልፉትን ቻሌንጅ አያውቁም። ሲመጡ የሚጨቃጨቋቸዋል፣ ፍቅር አይሰጧቸው ምናምን። እንደዚህ አይነት ሚስቶችን ቢያውቁልን የምናሳልፈውን ላይፍ እንዴት ልጆቻችን እንደምናሳድግ ቢያውቁልን እንግዲህ ብሏል። ያው እንግዲህ ምን ያክል ቢናደድ እንደሆነ አላውቅም። ለሱ እንደዚህ ያደረገው ለሴቶች ምን ያክል ከባድ ሊሆን እንደሚችል እና አንዳንድ ሚስቶች እባካችሁ ባሎቻችሁን ተረዷቸው። ግን እንደዚህ እስኪማረሩ ድረስ መጠበቅ አግባብ አይደለም። ምን አለ ከቅርብ ሰዎች መካከል አንዱ ነው። ሐዋሳ ዩኒቨርሲቲ ላይ አብረን የተማርነው። ሐዋሳ ዩኒቨርሲቲ ውስጥ ደግሞ መቅረዝ የኪነ ጥበብ ማህበር የሚባልን ለ3 ዓመት አንድ መድረክ ላይ ቲያትሮችን ሰርተናል፣ ግጥሞችን አቅርበናል። አዲስ አበባም ከመጣን በኋላ የተለያዩ ትልልቅ መድረኮችን ሲያዘጋጅ ኢንቫይት አድርጎኝ ሄጄ ታድሜለታለሁ። በጣም በስኬቱ ከሚደሰቱ ሰዎች መካከል አንዱ ነኝ። ከዕለታት በአንድ ቀን ግን በኢትዮጵያ ወታደሮች የቀለደው ቀልድ በቪዲዮ መልክ ደረሰኝ። ከዛ ደወልኩለት። ስደውልለት ስልኩ አይሰራም፣ ውጪ እንዳለ ተነገረኝ። ቴሌግራም ላይ ስደውልለት ማውራት እንደማይችል ነገረኝ። ከዛ በኋላ ቴክስት አረኩለት። ምንድነው ያልከው? ምንድነው የቀለድከው? የሚል ነገርን ጠየቅኩት። ምንድነው የቀለድኩት ብሎ ጥያቄ መለሰልኝ። ስለ ኢትዮጵያ ወታደር የቀለድከው ነገር ምንድነው ብዬ ጠየቅኩት። በዛ ሰዓት ያው ደስ የሚሉ ኮንቨርሴሽኖች አልነበሩንም። እኔም ደግሞ በማልችለውና በማይመጣ ነገር መጣብኝ። በስኬቱ ብደሰትም ነገር ግን አንዳንዴ ደግሞ የማይታለፉ ቀይ መስመሮች አሉ። የኢትዮጵያ ወታደር ማለት ለኔ ከማይነኩ ዋነኛው ነገሮች መካከል አንዱ ነው። የኢትዮጵያ ወታደርን የተናገረ ህጉ በራሱ ህገ መንግስቱ እስከ 25 ዓመት እንደሚያሳስር ይናገራል። ይህንን ባለማወቅ ደግሞ ብዙዎች ብዙ ነገር ይላሉ። ማስተማሩ የኛ ነገር ነው። ስለዚህ ያው የተለዋወጥነውን ኮንቨርሴሽኖች ተለዋወጥን። አንዳንዴ የምንናገረውን ነገር ባለማወቅ ሳክሪፋይ እንከፍላለን። አንድ በረሃ ላይ ኢትዮጵያን
እየጠበቀ አባይ በረሃ ላይ ኢትዮጵያን የሚያገለግልን ወታደር ስለምን ስትል ትናገረዋለህ? አንድ እግሩን አንድ እጁን ስለ ኢትዮጵያ ስለከፈለ ወታደር ለምን ስትል ትናገረዋለህ? ጦር ኃይሎች ሆስፒታል ገብተህ ብታይ ልትናገረው አይደለም ቀና ብለህ ልታየው የማይገባ ትልቅ ነገር እንደሆነ የኢትዮጵያ ወታደር ተረርተህ ትወጣለህ። እንደዚህ ሰክሪፋይ የሚከፍሉ ሰዎችን ስለምን ብለህ ትናገራለህ የሚል ሐሳብን እኔ በጽኑ አቋም ነው የምሟገተው። የእናቴ ልጅ ቢሆን እንኳን የማይታለፍ ቀይ መስመር ካለፈ የማልታገስ ነገሮች ሰዎችን የምናገር እንዲሁም ደግሞ በህግ ጥላ ስር አርፎ ደግሞ መማር እንዳለባቸው ከሚያምኑ ሰዎች መካከል አንዱ ነኝ እና የደረሰበት ነገር ቢያስደስተኝም ነገር ግን የማይታለፉ መስመሮችን ካለፉ ደግሞ ጓደኝነት ይቀራል፣ አብሮ መብላት አብሮ መጠጣት እንዲሁም ደግሞ የእናት ልጅ ቢሆን እንኳን የማይታለፍ መስመር እንደሆነ አስተምረት አልፋለህና ለማንኛውም ኢትዮጵያ ወታደርን እየተናገሩ ህይወትን መቀጠል ካሁን በኋላ የሚኖር አይመስለኝም። መንግስትም አጽንኦት ሰጥቶ ይሄን እሳት የሚተፋ መሳሪያ ይዞ ተሳዳቢዎችን የታገሰን ወታደር መብቱን ቢያስከብርለት ብዬ አምናለሁ። መንግስትን በሐሳብ መሞገት ያለና የሚኖር ነው። ከዚህም በፊት ሞግቶ ምንም ነገር አልደረሰበትም፣ ምንም ሊሆን አይችልም በሰዓቱ ደግሞ። ነገር ግን የማይታለፈውን ቀይ መስመር በመከላከያ ጉዳይ ሲያልፍ ደግሞ በህግ ጥላ ስር አርፏል ማለት ነው። ነገ ህግ ምን አስተምሮት እንደሚወጣ አላቅም። ሌሎቻችሁ በሐሳብ መሞገት ያለና የሚኖር ነው። ነገር ግን የማይታለፈውን ቀይ መስመር ባናልፍ፣ ይሄም ደግሞ ዋነኛው ነገር የሀገር መከላከያ ነው። ያው እንግዲህ ቤተሰቦች እንደሰማችሁት ነው። ፖሊሱ እንግዲህ ፖሊስ ነው፣ በሶሻል ሚዲያ ላይ እናውቀዋለን ምናምን፣ ግን ኮሜዲያኑም አብሮ የተማሩና አብሮ አደግ እንደሆኑ ምናምን ተናግሯል። ግን አሁን መስመር እንዳለፈና መታሰሩ አግባብ እንደሆነ ነው የተናገረው። ምናልባት መታሰሩ አግባብ ሊሆን ይችላል አይችልም፣ እኔ እንትን አይደለም። ግን የማይነካ አካል የህግ አካል ምንም አይነት የማይነካ እኔ ማይተች እንትን አለ ብዬ አላስብም። ምንም ክፍተት ያለበትን ቦታ ክፍተቱን መናገር አግባብ አይደለም ብዬ አላስብም። መከላከያ ሰራዊት ቢሆን እናውቃለን፣ ሀገር ይጠብቃል፣ ለዜጎቹ ህይወት ነፍስ ሲል የራሱን ህይወት ይሰዋል ምናምን አይነት ነገር። ግን እንደዛ የሚያደርጉት ሁሉም አይደሉም። መሀል ላይ ክፍተት ያለባቸው ፖሊሶች መሀል ሊኖሩ ይችላሉ። በሙስና የሚሰራ ሊሆን ይችላል፣ በተለያየ ነገር። እነዛን ክፍተት ደግሞ መተቸት ማለት ዝም ብሎ የህግ አካል ስለሆነ የፖሊስ አካል ስለሆኑ ብቻ መታለፍ አለባቸው ማለት አይደለም እና ይሄ ነገር አግባብ ነው ብዬ አላስብም። እኔ ሐሜቱን እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። በሬ ወለደ ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደለም? በሬ ወለደ ነው። ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ስሰራ አይተዋል አላዩም አይደለም እንዴ? ግን ተሰርቻለሁ እኮ ሰርጀሪ። ምን ይሽን ቁመቴን። ያው እንግዲህ ቤተሰቦች ብሩክቲ እየተናገረችው እንደሰማችሁ ነው። በጣም ሶሻል ሚዲያ ላይ ይናፈሳል። እንግዲህ ከአንድ ታዋቂ የመንግስት ባለስልጣን ጋር እንግዲህ ልጅ እንዳላት ምናምን አይነት ነገር ተደርጎ ይወራል። ያ ውሸት ነው ብላለች። እንግዲህ ልጅንም ያክል ነገር እኔ ቅድም እንዳልኩት ተደብቆ የሚቀር ነገር አይደለም። የእውነት ሲሆን ውሸት ነው ብላ አትናገርም። ምክንያቱም እስከ መቼ ደብቀው ትቀራለች? የሆነ ሰዓት ላይ ይፋ መውጣቱ ስለማይቀር እውነት ሲሆን ኖሮ ውሸት ነው ትላለች ብዬ አላስብም። እሺ፣ ለማንኛውም ሙዴ ቻናል ቤተሰቦች የመጨረሻ ቪዲዮአችን የሚሆን አንድ አከራካሪ ጉዳይ ያለው ሁልጊዜም እንደማቀርብላችሁ ቪዲዮውን ዩቱን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ አሁን እኮ ማለት ነው አንድ አይደለም ስንልሽ ማለት ነው እኔ አንድ የማይሆንበት ምክንያት ምንድነው? አሁን አንተ ከምትለፋው የተናነሰን እለፋለሁ። እሱ አይደለም እሱ ማተራ ያደርጋል። እንዴት አያደርግም? አብረን ስትራግል የምናደርግ ከሆነ ለአንተ ተለይቶ ከባድና ዱብዳ የሚሆንብህ እንዴት ነው? ሴት ይኸውልሽ ለኛ ማለት ነው ኃላፊነት ነው የተሰጣችሁን እናንተ በመጽሐፍ ቅዱስም በሶሳይቲም በምንም እናንተ ናችሁ ለኛ ኃላፊነት የተሰጣችሁት። እኛ አይደለንም ለእናንተ ኃላፊነት የተሰጠነው። ለዛ ነው ሽማግሌ ሲላክ ልጁ ምን አለው ያስተዳድራታል ወይ ተብሎ የሚጠየቀው። ለዛ ነው ከማህበረሰብ ጋር ነው የተጋፋሻለሽ። እሱ ማለት ነው ለሎጂካሊ ይጠየቃል እንጂ አሁን ሁሉም ቤተሰብ ዲፕዳውን ያውቀዋል። አይኑር ይሁን ልክ ነሽ። ግን እኔ ደግሞ ፊሊንግ አለኛ ወንድ ነኝ። እዛች ጋር ምን አለው ተብሎ ሲጠየቅ የሚመለሰው መልስ ያሳስበኛል። ላይክ ምንም አይሁን ቤተሰቦች ምንም አያምጡ ገብቶሻል። ግን ሽማግሌ ተልኮ እዛች ጋር እኔ ምን አለው ተብሎ ሲጠየቅ ምን እንመልስ ነው? ቤተሰቦች ያሳስባቸዋል፣ እኔ ያሳስበኛል። በምን ያስተዳድራታል ሲባል
እኔም ማስባለሁ እጨነቃለሁ ለመልሱ እጨነቃለሁ እሱ ፊሊንግ እናንተ አንደርስታንድ እንዳታደርጉትም ነው እኔ ደግሞ አስሎን ጋስ we are struggling together አንድ ላይ እየለፈን አንድ ላይ እየደከምን እስካለ ድረስ ያንን ሎጂክ ማቅ ቤተሰብ የለም እንደው ለጥያቄውን አለ ደንቦ ያህል ለጥያቄውም ቢሆን እኔ ሰላም አይሰማኝም ነው የምልሽ እኔ ፊት ነኝ ትዳር ውስጥ ይኸውልሽ ወንድ ልጅ ወደ ቴብሉ ማምጣት ያለበት ነገር ከሴት ልጅ ይከብዳል ምንድነው የሚከብዳው ፋይናንሻሊ በጣም ስቴብል መሆን አለበት ገብቶሻል ለዛ ነው እናትሽና አባትሽ የኔ እናትና አባት አይጠይቁም ምን አላት ብለው ያንቺ እናትና አባት ግን ይጠይቃሉ ምክንያቱም ያ ባይብልም ይሁን ሶሳይቲ የሰጠን እናንተ ኃላፊነታችን እንደሆናችሁ ነው that's why ትዳር እንፈራላችሁ ትዳር አዎ ምክንያቱም ይኸውልሽ ወንድ ልጅ እንደ ድሮ ኃላፊነትን በጫንቋ አይደለም የሚሸከመው ዛሬ ኃላፊነትን በኪሳችን ነው የምንሸከመው እኛ ገብቶሻል የሁሉም ጥያቄ መልስ ያለው ኪስ ውስጥ ነው ነገ ለሚመጣው ነገር ልጅ ለማስተማር የሆነ ነገር ለማድረግ ከዛ ፐርስፔክቲቭ ስታየው በጣም ነው ይሄ ላይክ እንዴት ነው ከቤተሰቦቿ ቤት አውጥቼ ባይሳካልኝ ከዛ ደግሞ ትዳርን ለመጀመር ያለው ዛሬ እንደቀልድ ዝም ብለሽ መገቢበት ነገር የለም ገብቶሻል እሱ ያስኬዳል ቢያንስ አትሊስት ባልካ አሁን ትዳርን ለመጀመር በትንሹ ላውጣ ካልክ እንደው ዝም ብላ ኦርዲናሪ ህይወት ልኑር ካልክ የምታወጣው ገንዘብ ብዙ ትንሽ ቢባል አይደለም የቤት ዕቃ ማሟላት ቲቪ ሶፋ አልጋው የኪችን ዕቃዎች ባቀማቸው ቀላል አይደሉም ግን ደግሞ ማለት ነው ይሄ ጀምረው እንጂ ቀስ እያለ ይሟላል ጀምረው እንጂ ቀስ እያለ የሆነ ጎዶሎቹን ያስተካከልክ ትመጣለህ ኃላፊነት ነው ይኸውልሽ እኔ አንቺ ጋር ይሄ ወንዱ ሴቷን ሲቀበል ኃላፊነት ነው የሚሸከመው ባል የመሆን ኃላፊነት አባት ነገ የመሆን ኃላፊነት ምናምን ነገር ነው የሚሸከመው እቺስ ሚስት የመሆን ኃላፊነት እናት የመሆን ኃላፊነት የመውለድ ኃላፊነት ፕሮቫይድ ማድረግ አለ ወንድ ልጅ ላይ ደግሞ የምትጨምሪው ነገር አለ ባያረግ ትዳሩ ይኸውልሽ ትዳሩ እኔ ፕሮቫይድ ማድረግ አቅቶኝ ፌል ቢያደርግ ማህበረሰብም ይሁን ማህበረሰብ ምን አገባው ምናምን እንዳትኝ ይሄ በቃ ህይወት ነው ገብቶሻል ይሄ እንዴት ነው ፕሮሰሱ ነው ገባሽ ነገ ያ ነገር ፌል ቢያደርግ ማን ነው ተጠያቂ የሚሆነው ነው ቦዞፋስ ማንንም አንቺን ተጠያቂ አያረግሽም በቃ ማህበረሰብ እንደዛ አይፈርጅም ገባሽ ወንድ ልጅ ላይ ነው ኃላፊነት እንዴ አይጥርም አይሰራም ምናምን የምንባለው እኛ ነን ገባሽ ያኛውን መባል ስለምንፈራ ያኛውን ነገር እኛ ላይ የሚመጣው ጫና ስለሚበልጥ ትዳር ላይ በጣም ሌት መሆን ይሄ መፍራት ምናምን ነገር አለ ወንድ ሆነሽ ይኸውልሽ አሁን እኔ አንዳንዴ ምን አስባለሁ መሰለሽ አሁን እኔ አይምሮስ ማለት ነው አንድ ቀን ቁጭ ብለሽ ብታድሪ እና ምን እንደሚያስብ አይምሮይ ብታቂ ደስ ይለኛል ገባሽ እንዴት ነገሮችን አወሳስበን ይሄ ስፔሻሊ ደግሞ ከኃላፊነት ጋር ከትዳር ጋር ምናምን ሲሆን እንዴት ነገሮችን አወሳስበን እንደምናይ ብታቁ ደስ ይለናል እኛ ደግሞ እንዴት ማለት ነው ላይክ ብዙ ጊዜ ባዮሎጂካል ክሎኩም አለ እኛ ላይ የሚያሳስበን እኛ ደግሞ ፋይናንሻል ክሎክ አለ እኛ ጋር እኮ ነው ማለት ፋይናንሻል ክሎክ ሚስት ተረድታት በቃ ቀስ እያልን እንለወጣለን ብላ አስባ ከመጣች ገና ለገና ሶሳይቲ ምን ይለኛል ገና ለገና ቤተሰቦቿ ጋር ሄጄ ምን አቀርባለሁ ብለህ እኔ አሁን ያሳስበኛል እኔ አሁን ስፔሻሊ አሁን ከጥሩ ቤተሰብ ከሆነች የወጣችው ልጅቷ ማለት ነው ከዛ ከጥሩ ቤተሰብ ሳወጣት ማለት አትሊስት የተሻለ ህይወት ልሰጣት ነው የሚገባው ብዬ አንቺ አታስቀምጭልኝ ይሄንን መስፈርት አይምሮዬ ግን ሳልፈልግ ሳልወድ በግዱ ያስቀምጥልኛል ይሄንን ገብቶሻል ሶ ለምን እሳቀቃለሁ ገባሻ ለምን ያ ነገር ስላለ አንደኛ አቅም ሁለተኛ ደግሞ አቅም ያለው ሰው እንኳን ሲፈራ ይተሻላ ከነጻነት አንፃር ያየዋል እሱ ደግሞ ነጻነት ምክንያቱም ወንድ ልጅ ላይክ ብዙ ነገር አክቲቪቲ ይፈልጋል ይሄ ህይወቱ ላይ የሆነ ነገር ማድረግ ልክ ትዳር ውስጥ ሲገባ ያንን ነገር ሁሉ ያቆማል ይተዋል ገባሻ ሶ ምን ማለት ነው ደስታውን ለትዳሩ ለቤተሰቡ ሲል ሳክሪፋይስ ያደርጋል ማለት ነው ለምሳሌ ማታ በረከት አለው ትዳር ይነፈቀ እንዴ የሚሰጥ የራሱ የሆነ ደስታ አለው ምንም እኮ ደስታ አለው ግን ይኸውልሽ የኛና የናንተ ደስታ በዚህ ብቻ ጀጅ ማለት የኛና የናንተ ደስታ ይለያያል እኛ እንደዚህ ዝም ብለን ደስተኛ ሆነ አንቺ አሁን ለምሳሌ ጓደኛሽ ብትመጣና ቤት ውስጥ ትዳር መስረተን ቤት ውስጥ ሳሪ ብትመጣልሽ ማለት ነው ቀኑን ሙሉ እያወራችሁ ተጫውታችሁ ደስተኛ ሆነሽ ማለት ትችያለሽ ወንድ ልጅ ግን እሱ ተፈጥሮ የለንም የሆነ አክቲቪቲ እንፈልጋለን ዛትስ ዋይ ፑል ምንጮተው ፕሌይስቴሽን ምንጮተው ኳስ ምናየው ምናምን ያ ሁሉ ፕሮሰስ ያለው ለመደሰት አክቲቪቲ የሆነ ነገር ማድረግ እንፈልጋለን ትዳር ውስጥ ሲገባ ለምሳሌ ፑል ተጫውቶ ከጓደኞቹ ጋር አንድ ሁለት ብሎ ምናምን የሚገባ ኳስ አይቶ አምሽቶ የሚገባ ሰው ትዳር ውስጥ ስለገባ ምን ያደርጋል ያንን ነገር ይተውና ትዳሩን ያስቀምድምና ወደ ቤት ይገባል
ገባሽ? ያ ማለት ደስታውንም ነው ሳክሪፋይስ እያደረገ ያለው ማለት ነው አይደለም? አሁን ይሄንን ሁሉ አሁን የጠቀስከው ነገር ማለት ነው በእኔ ፐርስፔክቲቭ ጭራሽ ትዳርን ለመፍራት እኮ ባንቺ ነው አታውቂውማ ፊሊንጉን። አሁን እኔን ሆነሽ አታውቂው፣ የሆነ ወንድን ሆነሽ አታውቂም። ባንቺ እኮ ልክ ነሽ፣ አንቺ በምትዩ ነገር ልክ ነሽ። ገባሽ? ለእናንተ አሁን ሃኒሙን ነው ብዙ ጊዜ ተዳርሽ ተኳለች ምናምን በቃ ደስ ይላል። ያለውን ፕሮሰስ ያለው ቫይብ ምናምን ሴት ልጅ ልታገባ ስትልም አግብታ ምናምን እንዳልሹም ባዮሎጂካል ነገሩ አለ ምናምን ነገር ግን እሱ ነገር እኛን ፈሪ አይደለም ይላ አሁን አንተ ማለት ነው ነገር ልታገኘው የምትችለው ነገር ነው እያሳሰበ ያለው። እኛ ግን ነገር ልናገኘው የማንችለው ነገር ነው የሚያሳስበን። እድሜያችን ጊዜያችን ነገር ልናገኘው ሴቶች ናቸው ብልጥ መሆን ያለባቸው ምርጫ ላይ ብልጥ መሆን ነው። ምን ማለት ነው? በቃ የጨረሰ ተደራጅቶ ምናምን መጠጥ ያለ ሰው ማግባት እና ታዲያ ወጣቱ ምን ያደርግ ታዲያ? ይኸውልሽ አንድ እንትንን አይተሽዋል? ስሚ እንትንን አይተሽዋል? ምንድነው ኖትቡክን አይተሽዋል? ኖትቡክ ላይ ስለ ደብዳቤው ተመልሳ እሷ የሚያወሩበት ፓርት ላይ ምን ይላታል መሰለሽ? ለምን እንትን አላልከኝም ምናምን እንዴት ጥለኸኝ ሄድክ ምናምን ስትለው አይደለም ለዛ ሳይሆን ኢትስ ኦል አባውት ሴኩሪቲ ይላታል። ከዛ ምን ማለት ነው ስትለው ማኒ ይላታል። ገባሽ? ስለዚህ ይኸውልሽ አሁን ላይ ገንዘብ ሴኩሪቲም ነው። ኤቭሪ ጥያቄ የሚመለሰው በገንዘብ ነው። ውድ የቻናሌ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨበጣችሁባቸው አልጠራጠርም። ሀሳብ አስተያየቶቻችሁን ሳትሰጡኝ እንዳትወጡ። እስካሁን ድረስ አይታችሁ ደግሞ ቤተሰብ ካልሆናችሁ የሰብስክራይብ ምልክቱን በመጫን ቤተሰቡን በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ ባይ